بيناقفوا صلوات الله عليه وسلم والله يا رسول الله ሁለት ሞት አይሞቱም አንዱን ሞት ሞተዋል ከዚህ በኋላ እርሱ ላይ ሞት የለም አላህ ቃል ይገባልዎት ጀነት ይጠብቀውታል አምረው ኖሩ አምረው ሞቱ አንተ ያላህ መልእክተኛ ብለው ነብዩን ስንብት አድርገው ለዚህ ነበር አቡበከር የተመረጡት ለዚህ ነበር አቡበከር የታጩት ይሄን ክፍተት ለመሙላት ነበር አው ያ የተቋረጠም ይመስለው ተስፋ ማንጠልጣ የጠፋው ማህበረሰብ ተስፋ እንደሚያገኝ ማሳየ የሆነውን ተግባር ሊሰው ከፊት ይወጡት አቡበከር ቆሙ ዑመርን ለማረጋጋት ሞከሩ ተቀመጥ እጅሊስ ያ ዑመር ነው ያሉት ዑመር ተቀመጥ በለቅሶ ተንጧል መስጂዱ خلቁ ሚይዘው የሚጨብጠው አጥቷል ያን ክፍተት ግን አቡበከር ሞሉት ምናቀውን ቁርአን አያት ቀር وما محمد الا رسول قد خلت من قبله الرسل افإن مات او قتل ሚለውን አያት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እንዳለፉት ነቢያት ሰው ናቸው ነብዩ ሞተ ወይም ተገደለ ብላችሁ ከነበራችሁ እምነት ተመለሳላችሁ መንገዱን ተለቃላችሁ የሚለውን አያት ሲቀሩ ዑመር ኢብኑ ኸጣብ ይህን አያት አቀው ነበር ነው ያሉት ይህን ቁርአን ሰምቸው ነበርም ቀርቸው ነበር ዛሬ ግን ገባኝ ያሉ አቡበከር ሲቀሩ ዛሬ ተረዳሁት ምን እንደሆነ ይሄ አያት መልክቷል ዑመር ተረጋጉ ወደ ራሳቸው ተመለሱ አማራጭ እንደሌላቸው አወቁ መሬት እንደማትይዛቸው ቢያቁም መቆም ቢከብዳቸውም ለመቆም ታገሉ ዑመር ረዲየላሁ ዐንሁ መቆም ብቻ ስለሆነ አማራጩ ወደፊት ማሻገር ህዝቡን ወደፊት ይዞ መሄድ ብቻ እንደሆነ የሚጠበቅባቸው ሲያቁ ይሄን ክፍተት ይውት በዚህ ታሪካዊ ስብስብ ውስጥ በዚህ እስላም ምርጥ ትውልዶች ውስጥ አቡበከር ባይኖር ምን ነበር ሊፈጠር የሚችለው ለዚህ ነው በየዘመናቶቹ አቡበከርን መሰል ሰዎች ይመጣሉ በየዘመናቶቹ ተስፋ ሲጨልም ተስፋን የሚያበሩ ፈተናው ሲበዛ መከራው ሲጠነክር ለኡማው ሙስተቅበል እንዳለ የሚያሳዩ በጽናት በአቋማቸው ወደ ኋላ ሳይመለሱ የሚቆሙ ጀግኖች አሉት በእስልምና ታሪክ ውስጥ እንደምታስታውሱት በ656 ዓመተ ሂጅራ የሞንጎሊያኖች የነ ጀንኪስ ኻን አልአዕዘም ምድርን መቆጣጠር ኢራቅን በቁጥጥር ውስጥ መጣል በ40 ቀናቶች ውስጥ ከ1 ሚሊዮን በላይ ሙስሊምን መጨረስ የምድርን ከጫፍ እስከ ጫፍ ተቆጣጥረናል ፈጣሪ ለኛ እንጂ ለሌላው አይደለም እኛን እንጂ ሌላን አልመረጠም የምድር ኃያሎች እኛ ነን የሰው ልጅ ቀጪዎች አስተካካዮች መሪዎች እኛ ብቻ ነን እውነት ከኛ ጋር ነን ብሎ ሲቆም ብዙዎች ሙስሊሞች እጅ ሰጥተዋል ግማሾች ወንድሞቻችን አሳልፈው ሰጥተው እነሱም ጠፍተዋል ለየሁሉም ቦታ መልእክት ይልክ ነበር ጦሬ ሁሉም ቦታ ይደርሳል ድሌ ሁሉንም ምድር ይሞላል ስለዚህ እጅ መስጠት በኔ ትእዛዝ ውስጥ መግባት ብቻ ነው ያለ ለየአገራቶቹ ሁሉ መልእክት ልኳል ከዚህም በዘመኑ ለነበሩት አንድ መሪ ግብጽ ላይ ላከላቸው ሰይፈዲን አልቁድስ ለቁድስም ይሄው ደብዳቤ ነበር የደረሰው ኃያልነቱን የሚገልጽ የነሱን የምድር መሪነት የሚያሳይ የበላይነታቸው ፈጣሪ ገዛ ከነሱ ጋር እንደሆነ የሚያመላክተውን መልእክት ለቁድስ